አሁንም ድረስ ባለህበት ቦታ የቆምከው በገንዘብ፣ በጊዜ ወይም በእድል እጥረት ምክንያት ይመስልሃል? በፍጹም አይደለም። ትልቁ እንቅፋትህ አእምሮ ውስጥ ያለው አስተሳሰብህ ነው። ህይወትህን ሙሉ በሙሉ ለመቀየር የሚያስፈልግህ አንድ ቀላል ነገር ነው። አስተሳሰብህን መቀየር። በዚህ ቪዲዮ ውስጥ ህይወትህን በአጭር ጊዜ የሚቀይረው ሚስጥር እነግርሃለሁ። ቪዲዮውን ላይክ። አንድ ስኬታማ ሰው ከሌላው ስኬታማ ካልሆነ ሰው የሚለየው በአስተሳሰቡ ነው። የስኬታማ ሰዎች አስተሳሰብ መማር ይቻላል። አስተሳሰብህን ከለወጥክ ህይወትህን መቀየር ትችላለህ። የአስተሳሰብ ለውጥ የሚያስገኘውን ጠቀሜታ ይህን ያህል ነው ብሎ በቀላሉ መናገር አስቸጋሪ ነው። በትክክልና በተገቢው መንገድ ማሰብ በርካታ ጠቀሜታዎችን ያስገኛል። ከነዚህም መካከል የገቢ ማግኛ ስልቶች እንድትፈጥርና እንድታሳድግ፣ የሚያጋጥሙህን ችግሮች እንድትፈታና ለህይወት መልካም አጋጣሚዎችን እንድትፈጥር ያግዙሃል። በሁለንተናዊ ስብዕናህና በያዝከው ሙያህ ወደ ምዕሉ አዲስ ደረጃ ያሸጋግርሃል። በእርግጠኝነት ትክክለኛ አስተሳሰብ ህይወትህን ሙሉ ለሙሉ ይለውጠዋል። አስተሳሰብህን ለመለወጥ የሚረዱህን መልካም ነገሮች ከዚህ በታች በቅደም ተከተል እነግርሃለሁ። አስተሳሰብህን ለውጥ በአንድ ጊዜና በድንገት የሚመጣ አይደለም። አስተሳሰብ ለውጥ በራሱ የሚሆን ነገር አይደለም። መልካምና ጥሩ ሀሳቦች በራሳቸው ከአንድ ቦታ ተነስተው ሄደው ሌላ ሰው ጋር አይደርሱም። መልካምና ጥሩ ሀሳብ እንዲኖር ከፈለክ ልትፈልገውና ልታፈላልገው ይገባሃል። የተሻለ ሀሳቢ ለመሆን ከፈለክ ልትሰራበት ይገባል። አንዴ ከበፊቱ የተሻለ ጥሩ ሀሳቢ መሆን ከጀመርክ መልካምና ጥሩ የሆኑ ሀሳቦች በራሳቸው ጊዜ ወደ አንተ መጉረፍ ይጀምራሉ። ጥሩ አድርጎ ማሰብን ይበልጥ እየተለማመዱ በሄድክ መጠን እንደዚያው ጥሩ ሀሳቦች ወደ አንተ ይመጣሉ። በእርግጥ በየጊዜው የሚኖርህ የጥሩና የመልካም አስተሳሰብ መጠንና አይነት ቀድመህ በዋናነት ይዘኸው በነበረውና ስታራምደው በነበረው የአስተሳሰብና ስትከተለው በነበረው ተግባራትህ ላይ ይወሰናል። አስተሳሰብን መለወጥ። አንድን ሰው እኔ ዝም ብሎ እንደመጣልኝ ነው የማስበውና የማደርገው ሲል ከሰማኸው ይሄ ሰውዬ ማሰብ ቀላል ነገር ነው ብሎ የሚያስብ ሰው በደንብ አድርጎ የማሰብ ልምድ የሌለው ሰው መሆኑን ትረዳለህ። የዓለም ኖቤል ተሸላሚው ታላቁ የፊዚክስ ሊቅና በዓለማችን ትልቁ አርቆ አሳቢ የነበረው አልበርት አንስታይን ማሰብ ከባድ ነው ይላል። ስለዚህም ነው ጥቂት ሰዎች ብቻ የሚያደርጉት ብሎ ነበር። ማሰብ አስቸጋሪ ነገር በመሆኑ ሂደቶችን ለማሻሻል እንዲረዳህ ማድረግ የምትችለውን ነገር ሁሉ ከማድረግ ወደ ኋላ ማለት አይኖርብህም። አስተሳሰብህን ለመለወጥ ኢንቨስት ማድረግ ይጠበቅብሃል። ጸሐፊው ናፖሊዮን ሂል በአንድ መጽሐፉ ውስጥ እንዲህ ብሎ ጽፎ ነበር። ከመሬት ውስጥ ተቆፍረው ከተገኙ የወርቅ ፈርጦች የበለጠ በሰው ልጅ ሀሳቦች ተቆፍሮ የተገኙ ሀሳቦች ይበልጣሉ ይላል። አስተሳሰብህን እንዴት እንደምትለውጥና እንዴት የተሻለ ሀሳቢ መሆን እንደምትሆን ጊዜ ወስደህ ከተማርክ አንተ በአንተ ላይ ኢንቨስት እያደረግክ ነው። የወርቅ ማዕድናት ያልቃሉ። የሪል ስቴት ኢንቨስትመንት እየደከመ ሊሄድ ይችላል። ትላልቅ የንግድ አውታሮች ሊዘጉ ይችላሉ። ነገር ግን ጥሩ የማሰብ ችሎታ ያለው የሰው ልጅ አእምሮ ግን ልክ በገንዘብ እንደማይተመነውና ተዝቆ እንደማያልቀው ዕንቁ ይቆጠራል። የተሻለ ሀሳቢ የመሆን መንገድ። ወደ ጥሩ ሀሳቢነት የሚያሸጋግርህን ስልትና ጥበብ ማወቅ ትፈልጋለህ? አሁን ካለህበት የበለጠ ሀሳቢ መሆን ትፈልጋለህ? እንደውስ አስተሳሰብህን ሊያሻሽልልህ በሚያግዝህ ቀጣይነት ባለው ሂደት ውስጥ መግባት ይኖርብሃል። ስለዚህ ጥሩ ግብአትን ለማግኘት ራስህን አዘጋጅ። ጥሩ ሀሳቢዎች ጥሩ የማሰብ ሂደቶችን ለማወቅና ለመገንዘብ የሚያስችላቸውንና የሚያግዛቸውን ነገሮች ፈልገው ወደ ራሳቸው ይወስዳሉ። ምክንያቱም ወደ ውስጥ የሚገባ ነገር ወደ ውጭ በሚገባ ነገር ላይ ተጽዕኖ ይፈጥራልና ነው። በሌላ አነጋገር በተለያየ መንገድ ከተለያዩ ቦታዎችና ሰዎች አይተህ ወይም ሰምተህ ወደ አእምሮህ የምትወስዳቸው ነገሮች በአስተሳሰብህ ላይ አዎንታዊ ወይም አሉታዊ ተጽዕኖ ይፈጥራሉ።
በየጊዜው መጽሐፍትን አንብብ። የቢዝነስና የንግድ መጣጥፎችን በየጊዜው ዳስ። ጋዜጦችን አገላብጥ። ቅጂዎችን አዳምጥ። ውሎህን ከጥሩ ሀሳቢዎች ጋር አድርግ። አንድ ነገር ሲሴርብህ ወይም ራስህ በደረስክበት አዲስ የፈጠራ ሀሳብ ሲኖር ከፊት ለፊትህ አስቀምጠው እና አሰላስለው። አስተሳሰብህን እንዲያነሳሳልህ ሀሳቦችን በማስታወሻ ላይ በጽሁፍ አድርገህ ወይም በሌላ በሚመችህ የማሰቢያ ቦታ ላይ አኑረው። ራስህን ለጥሩ አሳቢዎች ክፍት አድርግ። ጊዜህን ከትክክለኛ ሰዎች ጋር አሳልፍ። በዚህ ርዕሰ ጉዳይ ዙሪያ በምሰራበት ጊዜና በዚህ ጉዳይ ላይ ከሌሎች ሰዎች ጋር ስወያይ ስለ ራሴ አንድ ነገር ተረዳሁ ይላል ጸሐፊው። በህይወቴ ውስጥ የቅርብና የስራ ጓዶቼ የምላቸው ሁሉ ጥሩ አሳቢዎች ናቸው። እናም ሁላቸውም እወዳቸዋለሁ። ለማናቸውም ለማገኛቸው ሰዎች ሁሉ መልካምና ደግ ለመሆን እሞክራለሁ። አቅሜ በፈቀደ መጠን በኮንፈረንስ፣ በመጽሐፍ፣ በድምፅ ቅጂ፣ ትምህርት ወዘተ አማካኝነት ለበርካታ ሰዎች እውቀቴና ልማዶችን በማካፈል እሴት ለመጨመር ታትራለሁ ይላል። ነገር ግን የምመርጣቸውና አብሬያቸው ጊዜን ለማሳለፍ የምመርጣቸው ሰዎች በአስተሳሰባቸውና በድርጊታቸው ይሞግቱኛል ይላል። በእርግጥ ለማደግና ለመማር ያለመቋመጥ ይጥራሉ። ይህን የእኔ ባለቤት ማርጋሪት ጨምሮ ሌሎች የቅርብ ወዳጆችና ድርጅቶችን በሚመሩ ሰዎች ላይ የምመለከተው ነገር ነው። እያንዳንዳቸው ጥሩ አሳቢ ናቸው። አንድ ጥሩ አባባል አለ። ብረት ብረትን እንደሚሞርድና አስተካክሎ እንደሚቀርጽ ሁሉ ተስተካክሎ የተቀረጸ ሰው ሌላውን ሰው አስተካክሎ ይቀርጻል። ስለዚህ ምርጥና ፈጣን አሳቢ ለመሆን ከፈለክ ውሎህን ከምርጥና ፈጣን አሳቢዎች ጋር አድርግ። ጥሩ ሀሳቦችን ማሰብን ምርጫህ አድርግ። ጥሩ አሳቢ ለመሆን ስለ አስተሳሰብ ሂደት ግንዛቤ ሊኖርህ ይገባል። በተከታታይ ለማሰብ፣ በትክክል ለመቅረጽ፣ ሀሳቦችን ለማስፋፋትና ወደ መሬት ለማውረድ በሚያስችል ትክክለኛ ቦታ ላይ ተገኝ። ጥሩ አሳቢ መሆን ቅድሚያ ስጠው። አስተውል። ማሰብ ስነ ምግባርን ይፈልጋል። በቅርቡ አንድ ቀን ጠዋት ከቺክ ፊል የምግብ ፋብሪካ ባለቤትና ስራ አስኪያጅ ሚኒስትር ጋር ዳን ካቲ ጋር አብረን ቁርስ በልተን ነበረ ይላል። እናም ይህንን መጽሐፍ እንደጻፍኩ መሆኔን ገልጬለት ለማሰቢያ ጊዜ ቅድሚያ መስጠት ወይም አለመስጠት ጠየቅኩት። አዎ ብቻ አይደለም ያለኝ፣ የማሰቢያ ጊዜ ሰሌዳ ብሎ ስለሚጠራው ነገርም አወጋኝ። ይህ የጊዜ ሰሌዳ ሆን ተብሎ በእቅድ የሚደረገውን ሀሳብ የሚያስተጓጉለውን አሰልቺ ነገሮችን እንደሚያስቀርለት አጫወተኝ። ዳን በየ2 ሳምንት አንድ ግማሽ ቀን፣ በየወሩ አንድ ድፍን ቀን እንዲሁም በየዓመቱ 2 እና 3 ቀናት ለማሰቢያ ጊዜ እንደሚያውል ነገረኝ። ዳንም ይህ እቅድ ዋናውን ነገር ዋና ነገሬ አድርጌ እንዳከናውን ረድቶኛል ይለኛል። አንተም ተመሳሳይ ነገር ማድረግ ትችላለህ፣ ወይም ራስህን የሆነ እቅድና ስልት መቅረጽ ትችላለህ። የፈለግከውን ነገር ለማከናወን ምረጥ። ወደ ማሰቢያ ቦታ ሂድ። እስክርቢቶና በወረቀት አንሳ። በወረቀት ላይ የመጡልህን ሀሳቦች አኑር። መልካም ሀሳቦችን ተገብራቸው። ሀሳቦች በአእምሯችን ውስጥ የአጭር ጊዜ ቆይታ መደርደሪያ ስፍራ ብቻ ነው ያላቸው። ጊዜ አልፎባቸው ከመበላሸታቸው በፊት ስራ ላይ ልታውላቸው ይገባል። ኤዲ ሪክባር የተባለ አንድ ሰው እንዲህ ብሏል። ነገሮችን በጥልቀት አስባቸው፣ በመቀጠልም ተከተላቸው፣ አለበለዚያ ይጠፋሉ ይላል። ስሜቶችህን ለሌላ መልካም ሀሳቦች መፍጠሪያ ተጠቀማቸው። የማሰብ ሂደት ለመጀመር በስሜቶች ላይ ልትመካ አትችልም። አንድ ነገር እንደምትሰራ ወይም መስራት እንደምትችል እስኪሰማህ ድረስ ከጠበቅ ጨርሶኑ አታከናውነውም። ለማሰብ እንዲሁም ነው። ማሰብ እንደሚገባህ እስኪሰማህ ድረስ መጠበቅ የለብህም። ሆኖም አንድ በጥሩ አስተሳሰብ ሂደት ውስጥ ከገባህ ስሜቶችህን በመጠቀም ሂደቱን ማሳለጥ እንደምትችል እኔ ተገንዝቤያለሁ ይላል። አንተም ለራስህ ሞክርና እየው። ስርዓት ባለው የአስተሳሰብ ሂደት ከሄድክና ስኬቶችን ካጣጣምክ በኋላ ሌሎች ተጨማሪ ውጤታማ ሀሳቦች ወደ አንተ እንዲመጡ ሁኔታዎችን አመቻቻቸው። ሂደቶች እንዲገማቸው
አንድ ጥሩ የሆነ ሀሳብ ብቻውን ጥሩ ህይወትን አይፈጥርም። አንድ ብቻ ኖሯቸው ዘላለማቸውን ያችኑ ሀሳብ እያጋሯት የሚኖሩ ሰዎች መጨረሻቸው ምስኪንነትና ደስታን የራቁ ህይወትን መምራት ብቻ ነው። ይህን የህይወት ዘመናቸው ሙሉ አንዲቱን ነጠላ ሀሳባቸውን ሲያቀነቅኑና ሲያሽሞነሙኗት የሚኖሩ የአንድ ዘመን ብቻ ዝነኞች፣ የአንድ መጽሐፍ ብቻ ደራሲዎች፣ የአንድ ነጠላ ዜማ ዘፋኞችና ዘማሪዎች፣ የአንድ መልእክት ብቻ አስተላላፊዎች፣ የአንድ ዘመን ብቻ የፈጠራ ሰዎችን ያካትታል። ስኬት የሚመጣው ሙሉውን የወርቅ ተራራ ተቆጣጥሮ ያለመቋረጥ ለሚቆፍሩት ነው እንጂ አንድ የወርቅ ቁራጭ ቆፍሮ አውጥቶ ለ50 ዓመታት በዚያች ለመኖር ለሚሞክር አይደለም። በርካታ ወርቆችን ቆፍሮ የሚያወጣ አይነት ሰው ለመሆን አርቆ አሳቢነትና የጥሩ አስተሳሰብ ባለቤት መሆንን ይጠይቃል። ጥሩ አሳቢ መሆን ያን ያህል የተወሳሰበ ነገር አይደለም። ጥሩ አሳቢነት ጥሩ ስርዓትና ስነ ምግባር ተላብሶ የመገኘት ጉዳይ ነው።